የሃይስኩል ተማሪዎች በወረፋ ሴተኛ አዳሪዎችን ያጨናንቃሉ። የሃይስኩል ወጣት ወንዶች ተማሪዎች በሴተኛ አዳሪዎች እየተደወለላቸው ድንግልና መስጠት ትፈልጋለህ ወይ? ይሄን ያክል ዶላር ይከፈልሃል ፖስት ያደረኩት ምናምን ብሎ ከተናገረ በኋላ በሳምንቱ ያው በጥይት ተመታ ማለት ነው። ዳኒ የሚባል ጾታውን አስቀይሯል፣ ብልቱን አስቆርጧል፣ ሴት ሆኗል። ሰው እንዴት ባልተፈቀደበት ቀዳዳ በኩል ለመርካት የዚህን ያክል ነፃ ፈቃዱን ተጠቀመ? በዓለም ላይ 113 ሀገራት ሰዶማዊነትን ተቀብለዋል። መጽሐፍ ቅዱስ እንደዚህ ነው የሚለው። ዘሌዋውያን ኦሪት ዘሌዋውያን የቅዱስ አባታችን የጻድቁ ሙሴ መጽሐፍ ነው። ምዕራፍ 18 ቁጥር 22 ላይ ከሴት ጋር እንደምትተኛ ከወንድ ጋር አትተኛ ብሎ ደምድሞታል። እንደገና እዛው ዘሌዋውያን 20 ላይ ከሁለት ምዕራፍ በኋላ ደግሞ ማንኛውም ሰው ከሴት ጋር እንደሚተኛ ወንድን ማለት ነው ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽመው ይገደሉ፣ ደማቸውን በላያቸው ላይ ነው ይላል። ይሄ ኦሪት ነው ብንል እንኳን ቅዱስ ጳውሎስ በአንደኛ ቆሮንቶስ 6:9 ላይ አመፀኞች የእግዚአብሔር መንግስት እንደማይወርሱ አታውቁምን? አትሳቱ። ይሄ አትሳቱ የሚለው ላይ በቀይ አስምሩበት። አትሳቱና አትሳሳቱ ይለያያል። አትሳቱ ሴሰኞች ቢሆኑም ቀላጮች ቢሆኑም ወይንም ከወንድ ጋር ዝሙትን የሚሰሩ መንግስተ ሰማያትን አይወርሱም ይላል። እግዚአብሔር ከዚህ ያውጣል። ከላይ ብዙ ነው እየዘረዘረ የሚመጣው ዘፋኞች እያለ ይመጣና አመፀኞች። አመፀኛ ማለት ቃሉን እያወቁ የሚያምፁ ማለት ነው። ህፃናት ልጆቻችሁ ሲያምፁባችሁ እንዴት ነው? ና ስትሉት እምቢው ይላል። አትመጣም ጉርምስና ትላላችሁ አይደለም? እግዚአብሔርም ቃሉን እያወቁት ልጆቹ ኑ ሲላቸው አልሰማ ብለው አምፀው የቀሩ ማለት ናቸው አመፀኞች ሲል። ቃሉን ያውቁታል፣ ህጉን ያውቁታል፣ ግን አመፀኞች ናቸው። የእግዚአብሔር መንግስት እንደማይወርሱ አታውቁምን ይላል። እነዚህ አመፀኛ የሚባሉት ሲጠቅሳቸው ብዙ ናቸው። ከነዛ ውስጥ አንዱ ሴሰኞች። ሴሰኛ ማለት ቅዳሜ፣ እሁድ፣ ግዝት በዓል፣ አጽዋማት ምናምን በቃ ምንም ያይቀራቸው ሁልጊዜ ዝሙት መፈጸም፣ ቀንም ጠዋትም ምንም ሁልጊዜ በቃ መዳራት። ሴሰኛ ማለት ሁልጊዜ መሴሰን ማለት ነው። እነዚህን ሰዎች ደግሞ ሴሰኞች ቢሆኑም ይልና ቀላጮች ይላቸዋል። ቀላጭ ማለት በዝሙት የሚቀልጡ ማለት ነው። ግለውስ የሚፈጽሙ ሰዎች ቀላጭ ነው የሚባሉት በመጽሐፍ ቅዱስ። ሩካቤ የሚፈጽሙ ግብረ አውናን ይሉታል። ማስተርቤሽን ይባላል፣ ግለወሲብ ይባላል። ግን ቀላጮች ብሎ ደግሞ ምን ያህል ከባድ እንደሆነ ዝሙቱ ሲናገር ቀላጮች ይላቸዋል። በሌላ ቋንቋ ጥረ ቀላጭ ብሎ ሌላ ቀላዋጭ ብሎ የሚተረጎሙም አሉ። ግን ዞሮ ዞሮ በዝሙት የሚተዳደሩ ሰዎችም ጭምር ነው። ከዚህ ጥልቅ ብሎ የገቡ ሰዎችን ነው። ወይንም ይልና ከወንድ ጋራ በዝሙት የሚሰሩ ወይም ደግሞ ዝሙትን የሚሰሩ ይላል። ከላይ ግን አትሳቱ ብሎ ያመጣት ቃላት አለች። አትሳቱ ምን ማለት ነው ቤተሰቦቼ? አትሳሳቱ የሚለውና አትሳቱ ይለያያል። አትሳሳቱ ከሆነ ሳታውቁ ነው የምትሳሳቱት። አትሳቱ ከሆነ ግን አሁን አንድ ሰው በሞተር ሳይክልም በሳይክልም በመኪናም ቀጥ ብሎ መንገዱን እየሄደ ስቶ ወደ ገደል ቢገባ ተሳሳተ ነው ወይስ ሳተ ነው የሚባለው? መንገዱን ያውቀዋል። ስለዚህ መንገድ መሆኑን እያወቀ ተሳሳተ ሊባል አይችልም፣ ሳተ ነው የሚባለው። ቃሉ ሁለቱ የተለያየ ትርጉም አለውና ከዛ አንጻር አባቶቻችን አስቀምጠውልናል። ሌሎችም ጥቅሶችን በኋላ አመጣበታለሁ። ስለ ግብረ ሰዶሞች የተነገሩ በጣም ብዙ ቦታዎች አሉ። በጥንት ጊዜ ጌታችን ከመወለዱ በፊት ሰዶማውያን ምን ያደርጉ ነበረ? ሜዳ ላይ ሳር ይተክላሉ፣ ዛፍ ይተክላሉ። ከዛ መናፈሻ ይሰራሉ። ውሃ አካባቢ ላይ መዋኛ ገንዳ ይሰራሉ። አስተውሉ አሁን ካለው ጊዜ ጋር። ከዛ የሆነ ሐውልት ይተክሉና ለዛ ሐውልት ኤሽታር የምትባል አስታሮት የምትባል ብልቷ የምትታይ ሴት ዛር መንፈስ ናት። ወንዶች እዛ ዛፍ ስር ወይም እዛች ሐውልት ስር ይሰግዳሉ፣ ይዳራሉና ዝሙት ይፈጽማሉ። እንዲህ ያለውን ነገር ነው ነቢያት እየመጡ ሲያፈርሱ ሲያወድሙ የነበረው። የማምለኪያ አጸዶችን ሰሩ። እስቲ ግቡና የማምለኪያ አጸድ ብላችሁ ሰርች አድርጉ። ሰዶሞችን ብቻ ነው የሚያመጣላችሁ። እና የማምለኪያ አጸድ ሲል በዛ ቦታ ላይ በጣም አረንጓዴ ግሪን የሆነ ነገር እና ልማት ነው የሚመስለው ስታያቸው። ያደጉ የበለጸጉ ስልጣኔ ይመስላችኋል፣ ግን በውስጡ ሰይጣኔ ነው። ስልጣኔ ውስጥ ሰይጣኔ አለ። አሁን ወንድሞቻችንን እየወቀስን አይደለም፣
እስቲ ችግሮቻቸውን በደንብ እንድናወራበት የሚናገሩት ነገር እንስማ እስቲ። ባለፈው የተወሰነ ገረፍ አድርጌዋለሁ። ተከታተሉ። ግሚያ ራስን ብታስተዋውቀኝ። ስሜ ጠለል ይባላል። ምንድነው መተዳደሪያ? ቢዝነስ። ምንድነው ቢዝነስ ማለት? ቢዝነስ ተወዳዳሪና ማለት ነው። ግብረ ሰዶማዊነት። በዚህ ህይወት ውስጥ ስንት አመት ቆይተሃል? እኔ ለ32 አመታት ያህል በዚህ ውስጥ አለኝ። የስንት አመት ልጅ ሆነ? የ8 አመት ልል የሚባለው ወንድማችን ለ32 አመታት በዚህ ህይወት ውስጥ የቆየ የወንድ ሚስት በመሆን 8 ጊዜ አግብቶ የፈታ ህጋዊ ባልሆነ መንገድ የሚድር ስም የሚያወጣ የአንጋፋውን ግብረ ሰዶማዊ ቃለ መጠይቅ ተከታተሉ። ግሚያ ራስን ብታስተዋውቀኝ። ስሜ ጠለል ይባላል። ምንድነው መተዳደሪያ? ቢዝነስ። ምንድነው ቢዝነስ ማለት? ቢዝነስ ተወዳዳሪና ማለት ነው። ግብረ ሰዶማዊነት። በዚህ ህይወት ውስጥ ስንት አመት ቆይተሃል? እኔ ለ32 አመታት ያህል በዚህ ውስጥ አለኝ። የስንት አመት ልጅ ሆነ? የ8 አመት። በሀገራችን ሰርግና ፓርቲ ይካሄዳል ይባላል፣ እውነት ነው? በጣም ብዙ ጊዜ ያ በመንግስት ደረጃ አልተፈቀደም እንጂ ስራው እየተካሄደ ነው ያለው። ስራው እየተካሄደ ነው ያለው። በክለቡም ብትል ሰርጉም ፓርቲውም ሁሉም አይነት የተቋረጠ ነገር የለም። ያው በመንግስት ደረጃ ፍቃድ አላገኘም እንጂ ፍቃድ ካገኘ በላይ ያህል ነው እስካሁን ያለው እንቅስቃሴ። አንተ በዚህ ህይወት ውስጥ ስታሳልፍ አግብተህ ታውቃለህ? 8 ሰርግ ደግሻለሁ። 8 ጊዜ አግብተህ ፈትሃል? 8 ጊዜ የወንድ ሚስት በመሆን አግብተህ ፈትሃል ማለት ነው። ያ ተፋትቻለሁ። እሺ፣ አንድ ሰው ሚስት አለው፣ እውነተኛ የሴት ሚስት 17 የወንድ ሚስት አለው ይባላል። ይሄን ታሪክ ታውቀዋለህ? አዎ አውቀዋለሁ። የእሱ ታሪክ የኔም አለበት። ለመጀመሪያ ጊዜ ትዳር የመጀመሪያ የመሰረትኩት ከሱ ጋር ነው። ከ17ኛ ሆኜ ነው የገባሁት። አንተ 17ኛ የወንድ ሚስት ሆነህ ነው የገባሁት? 17ኛ ሆኜ ነው የገባሁት። እቤት ስትገቡ ሚስትየዋን ስታዩት ምን ትላላችሁ? ምን ትላለች? ሚስት አለች፣ እንገላመጣታለን። እናንተ? እሷም ትገላመጣናለች፣ እኛም እንገላመጣታለን። የሆነ ነገር ምክንያት ትፈጥር ለእሱ ስለምንነግረው ውጭ ብሎ ያስወጣኛል ብላ ስለምትፈራ ዝም ትላለች። እሱ ሳይኖር እንሰድባታለን፣ ትሰድበናለች። እናንተ ቤቷ ድረስ ሄዳችሁ ነው የምትሰድቧት? አዎ፣ ቤት ተካፍለው እዛው አንድ ግቢ ውስጥ ነው የሚኖሩት። የእሷን ልብሶች፣ ድሪያዎች ምናምን ለብሼ በረንዳ ላይ ቁጭ ብዬ ቡና እያፈላሁ ጠብቀዋለሁ። ከስራ ጨርሳስ። በውጭ ሀገር እገዛ ይደረግላቸዋል? አዎ፣ የሚረዱ ሰዎች አሉ። እሺ፣ ከውጭ ሲመጡ እነዚህ ዲያስፖራዎችንም ታገናኛለህ ይባላል፣ እውነት ነው? የሚመጡ ካሉ እኔን አድራሻ ይዘው መጥተው የሚደውሉ ካሉ እቀበላለሁ፣ አመጣለሁ። ሌላም አሁን ዘመኑ ሰልጥኗል። ለኢንተርኔት ብዙ አይነት መገናኛ ዘዴዎች ስላሉ ብዙ ከስተመሮቻችን አይቸገሩም። በሚመጡበት ቦታ አገልግሎት ያገኛሉ፣ በቀላሉ ያገኛሉ። አለባበሳችሁ ምን ይመስላል? ሰዎች አሁን መለየት እንዴት ነው የሚችሉት? ሲኪኒ ይደረጋል፣ ቁንጣ ይደረጋል። ማለት የኢትዮጵያ ብዙን ወጣት እኛ አለባበሱን ትርጉሙን እናውቀዋለን። ትርጉሙን ሳያውቁት ዝም ብለው ይለብሰታል እና ብዙዎቹ እንደውም ለእንዲህ አይነት አደጋ ለመደፈር ብዙ የሚጋለጡት ለዛ ነው። አሁን ቁንጣ የሚለብሱ ሲኪኒ በብዛት የሚያደርጉ ጠባብ ሲኪኒ፣ አጭር ቁንጣ ነገር፣ ጥልጥል ያለ ቦዲ ምርት እያሳዩ መሄድ፣ ነጭ ቀበቶ አድርጎ መሄድ፣ ካልሲ ጫማ አድርጎ መሄድ፣ ይሄ እኛ ስራ ነው። ግን ብዙዎቹ ስለማያውቁት እያደረጉት ጸጉራቸው ላይ ሎቲ ማድረግ፣ ጸጉራቸውን እንዲሞዝ መቆረጥ፣ እዚህ ላይ ከንፈራቸው ስር ተበስቶ ጌጥ ማድረግ፣ የዚህ ጆሮ ላይ ተበስቶ መደርደር 3-4 ቦታ፣ ያ የዜጋ የኛ ስራ ነው። ግን ብዙ ወንዶች ዜጋ ማለት ግብረ ሰዶማውያን ብዙ ኢትዮጵያውያን እነዚህ ህፃን የሆኑ ደረስን የሚሉ በቃ ልብሱን ይወዱና መልበሱን ይፈልጉና እየለበሱ በማይሆን ጥቅም በሌለ በማይረባ ገንዘብ ብዙዎቹ እየተደፈሩ፣ ብዙዎቹ ወደ እንዲህ አይነት ነገር ውስጥ እየተጋለጡ፣ ብዙዎቹ አሁን እያስቸገሩ ያሉት እነሱ ናቸው። ለበሽታም እየተጋለጡ ያሉት በጣም ያሳዝናል። አንተስ በዚህ ህይወት ውስጥ ፖዚቲቭ ነኝ። HIV ህይወቱን እንዴት አየኸው? ያገኘሁት በሽታ፣ ችግር፣ መከራ፣ መገለል እንጂ ያተረፉት ሌላ ምንም ያተረፉት ነገር የለም። አሁን ለረጅም አመት በዚህ ህይወት ውስጥ ከወንድ ጋር ብቻ ነው ያለ ግንኙነት። አሁን ሴት ልጅ አግብተህ መኖር ትፈልጋለህ? እፈልጋለሁ፣ በአሁኑ ሰዓት እፈልጋለሁ። ግን አድርጌ የማላውቀውና ሞክሬ የማላውቀው ነገር ስለሆነ እኔ በጣም ያስቸግረኛል። ግን እግዚአብሔር ይርዳኝ ብዬ ከእግዚአብሔር ፍቃድ ከሆነ
አርጌው ባረገው ደስ ይለኛል። ማለት ስነ ልቦና ተጽዕኖ ስለመጣብህ ነው? ቦናውንማ ተወው። እኔ እንዲህ ነው ብዬ ለመናገርም የሆነ ቃላት ያንሰኛል። እንኳን እንዲህ አይነት ነገር የፍቅር ጥያቄ ጠይቄ ሴትን ለማናገር አይደለም እንዲህ በአሁኑ ሰዓት በሙሉ እኔ ለማየትም የሚከብደኝ ሰዓት ላይ ነው ያለው። ቢሆንም ብቻ እግዚአብሔር ይርዳኝ ብዬ በጸሎት ሁሉ እግዚአብሔርን ለምናለሁ። ትውልድ ይዳን ነው የምንለው፣ በእኛ ይብቃ። ከዚህ በኋላ ብዙ ወንድሞቻችን ብዙ እህቶቻችን ሳይታወቅ ሕይወታቸው ያለፉ አሉ፣ የሞቱ አሉ፣ ያበዱ አሉ፣ የታነቀው ራሳቸውን ያጠፉ ብዙዎች አሉ እና ብዙዎቹ HIV ፖዘቲቭ የሆኑ ስንኩል ሆነው በሽተኛ ሆነው በየቤቱ አንገቱን ቅስሙን ተሰብሮ የተቀመጠ አለ እና ይሄ ነገር መሸፋፈን እና መደባበቅ ነገር ሳይደባበቅ ግልጽ በሆነ ነገር እንደው መንግስትም ሆነ የሃይማኖት ተቋምም ግልጽ የሆነ ውይይትና እንደው ሰው ቢነጋገርበት ከመሳደብ ከማግለል በቀል ሰይጣን ነው። ዜጋ በጣም በቀለኛ ነው። ዛሬ እንደዚህ አንተ ቆሻሻ እንደዚህ አንተ ኩሽቲ ብለው ቢሰድቡት ነገ ከሆነ ወዲያ ጠብቆ ይበቀላል። ያ በቀላቸውን የሚበቀሉ አይነት ስለሆነ በቀላቸው ደግሞ የከፋ ነው የሚሆነው። ያ በቀለኛ እንዳይሆኑ ከመሳደብ ከመናገር ምን ከማለት ትምህርት አዘል በሆነ ነገር ማስተማር ከዚህ በኋላ ያለው ወጣቶች ልጆች እንዲድኑ ነው እኔ ለመከር የምፈልገው። ወንድ ልጅ ሴት እንዲደፈር እየተባለ ነበር። በአሁኑ ሰዓት ወንድ ልጆች በጣም እየተደፈሩ ነው ያለው። ወንድ ብቻ አይደለም እየደፈረ ያለው፣ ወንድ ለወንድ ብቻ አይደለም እየተደፋፈረ ያለው፣ ሴት ለሴትም በየኮሌጁ በየመጠጥ ቤቱ በተለያየ ቦታ እየተንቀሳቀሳችሁ ብታዩ ወንድ ብቻ አይደለም ሴቶችም እየተደፈሩ ነው። ሌዝቢያኖች፣ የሴት ግብረ ሰዶማውያን ብዙዎች ናቸው። አዎ በጣም በየኮሌጁ በአሁኑ ሰዓት የክፍለ ሀገር ልጅ አዲስ አበባ ስትመጣ፣ የአዲስ አበባ ልጅ ክፍለ ሀገር ስትሄድ በተለያየ በየኮሌጁ በየትምህርት ቤቱ በተለያየ ኤሌመንታሪ ትምህርት ቤት ውስጥ ወንዶቹም ሴቶቹም ህዝብ እየተበላሸ ነው ያለው። ህዝብ እያለቀ ነው ያለው። ስለዚህ ህዝብ ሁሉ እኛ መማሪያ ሆነን ቀርበናል። ከዚህ በኋላ ይሄ ነገር እንዳይስፋፋ እኛ በቃ ማስተማሪያ ሆነን ቀርበን ቤተሰቦች እናት አባት የሆኑ ቤት ልጆቻቸውን ከልጅነት እስከ እውቀታቸው ሲያሳድጉ ጓደኛቸውን ማነች ምንድነች ወንዱ ጓደኛዬ ከውጭ መጥቶ ብሎ እስከ 5 ሰዓት 6 ሰዓት አምሽቶ ሲገባ ምንም አይባልም። ሴት ልጅ ግን እስከ 3 ሰዓት አምሽታ ስትገባ የታምሽተሽ ነው ተብላ ልትደበደብ ትችላለች። ከገባሽ በኋላ ከተኛሽ በኋላ መተኛቷን ነው የሚያዩት ቤተሰቦቿ። መስኮት ከፍታ በመስኮት ወጥታ ትሄዳለች። ስታደርጋ አምሽታ የምትመጣውን ሴቷም አይታወቅም። ከወንድ ጋር ዘሞተች ተብሎ ነው እነሱ ዝሙት ፈጣረች የሚሉት። ከሴት ለሴት የሚደረገውስ እኛ አሁን የምናወራው ብዙውን ጊዜ የእኛን ነው እያወራን ያለ ነው። እንደዚህ አይነት ደግሞ ጉዳት እየደረሰባቸው ደግሞ ለመናገር አፋቸውን አፍነው ደፍነው ደንዝዘውና ዝገው የተቀመጡ ሰዎች አሉ። ቢማር ሰው እንደው ትምህርት ቢሰጠው በየሃይማኖቱም በየትምህርት ቤቱም በተለያየ ቦታ እንደ በሚዲያው በምኑም መጥፎነቱ አስቀያሚነቱ አስከፊነቱ ቢገለጽ በጣም 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 ቀራ የለንም። ኃጢአቴ ሲያሳዝነኝ ኃጢአቴ ሲያንገፈግፈኝ በደሌ ሲያንገፈግፈኝ ቀርቶ አይደለም። አጠለል ተብሎ ራሱ የተሰየመልኝ ስም ማለት ነው ከክፋቴ የተነሳ ነው። ከክፋቴ ከመጥፎ ስራዬ ከብልግናዬ ከመጥፎ ምግባሬ የተነሳ ነው እንጂ ገባ አይደለ? ይሄ ሁሉ በሌላ ነገር አይደለም። ግን እኔ በብዙ ሺህ የሚቆጠሩ ጓደኞቻችን ሞተዋል። በብዙ ሺህ የሚቆጠሩ አብረውኝ የነበሩ ልጆች በአሁኑ ሰዓት የሉም። ንስሐ ሳይገቡ እግዚአብሔርን ሳያውቁ ብዙዎቹ ረግፈዋል። እኔን በቃ እግዚአብሔር አንድ ታሪክ አለው ያቆየበት የሚለው ነገር በልቤ ስላለ በቃ እግዚአብሔርን ፈልጌ እግዚአብሔርን መንገድ ካገኘው በኋላ ደግሞ ከዛ በኋላ ያለውን ደግሞ የእሱ መጨረሻ ስለሆነ በቃ ያደርገዋል ብዬ በእግዚአብሔር ተስፋ አለኝ። ስለዚህ ይሄንን ነገር ህይወቱ ጣፋጭ መስሏቸው ለሚመጡ ሰዎች ምንድነው የምታስተላልፈው መልእክት? ጣፋጭ ነው መስሏቸው ለሚመጡት የማስተላልፈው እንዲህ አይነት የዲያብሎስ ስራ የሰይጣን ስራ ጣፋጭነት ፍሬ የለውም።
ጣፋጭ ፍሬ ወዳለው መንገድ ሄደው በእንዲህ አይነት ህይወት ያሉትን ወንድሞቻችንን ከእንዲህ አይነት ህይወት ውስጥ እንዳይገቡ ነው ልመክርም ፈልገው። እንደገና ደግሞ ፈረንጅ ለበሰ ብለው ሰው የለበሰው ነገር የውጭ ዜጋ አደረገ ብለው በቴሌቪዥን በተለያየ ማስታወቂያ የሚያዩትን ነገር አድርገው የሆነ ተጋላጭ ባይሆኑ ያን ምክሬን እለግሳለሁ እና ለሴት ብቻ ሳይሆን ለወንዱ ልጆቻቸውም እናቶች፣ አባቶች የበለጠ የሚውልበትን የሚያድርበትን ጥንቃቄ ጥበቃ ቢያካሄዱ ጥሩ ይመስለኛል። ንስሐ ገብቼ ስጋ ደም ወስጄ እግዚአብሔርን በድያለሁ በምን አይነት ጾም ጸሎት ይቅርታ ጠይቄ ወደ እግዚአብሔር እንደምመለስ አላውቀውም። እግዚአብሔር ነው የሚያውቀውና እንደ ቸርነቱ እንግዲህ በጣም ሰፋ አድርጌ ያስደመጥኳችሁ ደግሞ በደንብ እንዲገባችሁ ነው። የወንድማችን ምስክርነት ራሳችንን ኤክስፖዝ ያደረግነው ሰው በእኛ ይሄ ኃጢአት በእኛ ይብቃ እንድንል ነው ብለዋል። በህይወት ይኑር አይኑር አላቅም። ኤችአይቪ ፖዚቲቭ ወይም ኤችአይቪ ያለበት ስለሆነ አብዛኞቹ እንደዛ ናቸው፣ ሁሉም ማለት ነው። መጽሐፍም የጻፉ አሉ። ለምሳሌ ወንድማችን የጻፈው መጽሐፍ አለ መሰለኝ፣ ይሄኛው ፊት ለፊት የምታዩት ማለት ነው። እንግዲህ ባለፈው ሳምንት ገረፍ ያደረኩላችሁ ነገር አለ። በዓለም ላይ 113 ሀገራት ሰዶማዊነትን ተቀብለዋል። ሀገራቶች በመንግስት ደረጃ ማለት ነው። አፍሪካ ውስጥ 20 ደርሰዋል። አሁን እንዴ 17ማ የዛሬ 5 ዓመት የዛሬ 3 ዓመት የነበረ ነው። አሁን 20 ደርሰዋል። 20 ሀገራት ተቀብለዋል። ከዛ ውስጥ አንዷ ደቡብ አፍሪካ የጾታ ተመሳሳይ ጾታን ጋብቻን በቸርች ውስጥ እንዲሁም ደግሞ በአጠቃላይ በይፋ በመንግስት ደረጃ ቸርች ባይሆንም በመዘጋጃ ፈቅዳለች። ደቡብ አፍሪካ ማለት ነው። ይሄ እንግዲህ የሚያሳየው ምን ያህል ጉዳዩን ሊያስፋፉት እንደሚፈልጉ ነው። እንግዲህ በህዝብ ቁጥር ብዛት የምትታወቀው ቻይና ነች። ሴቶች ሌዝቢያን 10 ሚሊዮን ሴቶች ሌዝቢያን አሉ ነው የሚባለው። ከ20 ሚሊዮን በላይ ደግሞ ወንዶች ሌዝቢያን ሰዶማዊ ናቸው። ግርማል እና ወደ የትኛውም ሀገር ስትሄዱ ጉዳዩ እየተስፋፋ ነው። አሁን ለምንድን ነው የሚስፋፋው ሲባል አመለካከት ኢትስ አባውት ጀንደር ስለ ጾታ ጉዳይ ነው። ስለ ከመጀመሪያ ጀምሮ የተወለድነው በዚህ ነገር ውስጥ ስለሆነ ነው ብሎ የሚያስቡት የሚማማሩት ነገር አለ። ይሄ ነገር ከመጽሐፍ ቅዱስም ከከለከለው መጽሐፍ ቅዱስም የማይፈልገው ከሆነ ማህበረሰቡም ባህሉም የማይፈልገው ከሆነ ማን ነው ታዲያ ያስፋፋው ብዬ ጠይቃለሁ። እንግዲህ ማን ነው ይሄን ነገር ወደ ዓለም ያመጣው? ወንድማችን ሲናገር ሰምታችሁታል። እንዳለ ወጣቱ ተበክሏል፣ እባካችሁ ተጠንቀቁ እያለ ነው። ምንድነው ጉዳዩ ስትሉ ሰው እንዴት ባልተፈቀደበት ቀዳዳ በኩል ለመርካት የዚህን ያክል ነፃ ፈቃዱን ተጠቀመ? የእግዚአብሔር አለመገለጥ ነው ወይስ የአስተሳሰብ ጉድለት የእውቀት ማነስ ነው ወይስ አመፀኝነት የሚባለው ነገር 100% ላይ እንትኑ ነክቷል፣ ጣራውን ነክቷል። አመፀኝነት የሚባለው ወይስ የትንቢት መፈጸሚያ ዘመን ላይ ስለሆነ ነው? አባቶቻችን 7 ምልክቶች ይታያሉ አውሬው በሚመጣበት ዘመን። ከዛ ውስጥ አንዱ 6ኛ ላይ የሚጠቀሰው የግብረ ሰዶሞች መብዛት ነው ይላሉ። የግብረ ሰዶሞች መብዛት፣ የሰዶምና የገሞራ መደገም ነው ይላል። ስለዚህ ወደ ግል እንምጣና አንድ ወንድ ለምንድን ነው ሰዶማዊ የሚሆነው የሚለውን ነገር አንድ ወንድ ሰዶማዊ የሚሆንባቸው መንገዶች እኔ ከማጠናው እኔ በመናፍስት ጉዳይ ላይ ከማጠናው ካየኋቸውም በየጸበሉም እኔም በየቤቱ እየሄድኩኝም ከሰማሁት ካነበብኩት ነው የምነግራችሁ። እንግዲህ አንዱና ትልቁ ጉዳይ የቤተሰብ የባዕድ አምልኮ ጉዳይ ነው። የመጀመሪያው እናት አባት የሚያመልኩት ቤት ውስጥ ቡና እያፈሉ የሚጠሩት ቡና እየዘገኑ የሚበሉለት በሲኒ ቡና የሚደፉለት የሚያጓሩለት ፈጫሳ የሚያደርጉለት የኔ ጠቋር የኔ አዳል የኔ ወሰን እያሉ ተየከራማ እየተባለ የሚመለከው በየብሔሩ የሚመለከው ለዚህ ነገር ይዳርጋል። የመጀመሪያው ፍላጎቱ ይሄ ስለሆነ መንፈሱ እንዴት ነው የሚፈልገው? ከዛ እያለን ነው የምንመጣው። በተለይ እንደው ሃይማኖት ጠቀስ ካትበሉኝና ብዙ ጊዜ መናፍስት እኔ ሚስት ነኝ እኔ ባል ነኝ ብለው የሚሉበት ጉዳይ አለ። ሃይማኖት መጥቀስ አልፈልግም፣ ግን እኔ ሚስት ስለሆንኩኝ ይሄንን ልጅ ማንም ሴት እንድትቀርበው አልፈልግም ትላለች መንፈሷ።
ሚስት ስለሆነች ብቻ ሳይሆን ይሄ ሰው እንዲወልድ ስለማትፈልግ ፍሬ እንዲያፈራ መንግስተ ሰማያት እንዲወርስ ስለማትፈልግም ጭምር ነው እንጂ መንፈስ ሴት ጾታ ተላብሶ ማሊያ ለብሶ ወንድን ስለቀረበ የሚጠቀመው ጥቅም የለም። ያው መንፈሱም ሲኦል የሚገባ ነው፣ ሰውየውም ሲኦል ነው የሚገባው። ሚረካም አይደለም ሰይጣን፣ በዚህ ሚረካ ሆኖ አይደለም። ግን ይሄንን ሰበብ አድርጎ ይሄን ማሊያ ለብሶ ምን ያደርጋል? ወንዶችን ከሴት ዛር መንፈስ ጋር በማላበስ ስሜቱን በማምጣት ግለ ወሲብ እንዲፈጽም በማድረግ ከዛም ደግሞ የተለያዩ ነገሮች እንዲፈጽም በማድረግ ታለማምደዋለች። አይታችሁ ከሆነ በውጭ ሀገር ያሉት ሰዶማውያን የሚሰሩት ስራ ይጋቡና ወንድና ወንድ ሴትና ሴት ይጋቡና ግን ልጅ ስለማይወልዱ ከአፍሪካም ከተለያዩ ዓለማትም ህፃናትን በማደጎ መልክ ነው የሚወስዷቸው፣ በጉዲፈቻ መልክ ነው የሚወስዷቸው። ይመጣሉ፣ ይወስዳሉ፣ ወይም ደግሞ ወሳጆች አሉ፣ ይገዛሉ። ሲፈልጉ መስዋዕት አድርገው ሊያቀርቧቸውም ይችላሉ። ብዙ ጊዜ ይሄ ነገር ስለምንሰማ እንደ ትልቅ ነገር ላቀርብ የሚችለው ነገር አይደለም፣ ሰምተነዋል። ስለዚህ ልጅ ከፈለጉ ከአፍሪካ ነው የሚያመጡት። ግን እየሰፋ ሲመጣ ልጅ እስከየት ይመጣል ሲባል ልጅ ደግሞ በማሽን መፈልፈል ተጀመረ። አያችሁ፣ ልጅን ደግሞ በማሽን መፈልፈል ጀመሩ። ይሄ ሁሉ አካሄድ ግን እግዚአብሔር የፈጠረው ፍጥረት ለማጥፋት ነው። ዲፖፕሌሽን፣ የህዝብ ቅነሳ፣ የህዝብ ቁጥር መቀነስ። በምድር ላይ 6 ሚሊዮን ሰው ብቻ ነው መገኘት ያለበት። አሁን 7 ቢሊዮን ነው ምናምን ነው የሚገኘው አይደለም ሰው 6 ሚሊዮን በጣም በዛ ከተባለ ከዛ ውጪ ከ4 ሚሊዮን እስከ 6 ሚሊዮን ብቻ ነው ምድር ሰው ማስተናገድ ያለባት ብለው ደምድመዋል። የምድራችን ፈላጭ ቆራጭ እኛ ነን ብለው ስላሰቡ ማለት ነው። ለዚህ ነው በጦርነት በባዮሎጂካል ዋር በኬሚካል በአልኮሉም በብዙ አይነት ነገር በወረርሽኝ በሽታን በምንም ሲጨርሱን ማይራሩት አንዱ ከዛ ውስጥ መጨረሻው መንገድ ይሄ ነው። ለሰዶማዊነት ተብሎ ያልተፈለሰፈ ሳይንሳዊ መንገድ የለም። በየትምህርት ቤቱ ገብቶ ልጆቻቸውን ስለ ጾታ ንክኪ እንዴት አድርገው እንደሚያስተምሯቸው ኢቭን ህፃናት በሚማሩበት ክላስ ውስጥ ብዙ ነገሮች አሉ። የጀንደር ትምህርት፣ የጾታ ትምህርት ተብሎ የሚመጣ በትምህርቱ የመጣውን ተውትና ሌላ በሞባይላቸው የሚመለከቱትና በኋላ መጨረሻ ላይ ማጠቃለያ ብዬ እንደማስጠንቀቂያ የምነግራችሁ ነገር ይኖራል። እና እነዚህ የዛር መናፍስት ብዙ ሰዎችን ለዚህ ነገር ይዳርጋሉ። ጠቅለል ሳረገው ከዛ ወደ አንድ ጉዳይ ደግሞ ሰብሰብ ስናደርገው ደግሞ አንድ ሰው ላይ ያለች ሴት ዛር አይነ ጥላ ቡዳ ከሆነችበትና እንዲያገባ አልፈልግም፣ ሴት እንድትቀርበው አልፈልግም፣ ግን እንዲዘሙት እፈልጋለሁ የምትል ከሆነ ዘልዛላ ይሆናል። ለመዘሙት ገንዘብ አያጣም፣ ትዳር ለመያዝ ግን መከራውን ይበላል። በፍቅር ጊዜ በመንዘላዘል ጊዜ ሴቶች ይመቹታል። ትዳር ሲይዝ ግን እጅግ በጣም ከባድ ፈተና ውስጥ ይገባል። ወንድ ልጅ አይነ ጥላ እንዳለችበት፣ ሴት ልጅ ደግሞ ወንድ ዛር አይነ ጥላ እንዳለባት ትልቁ ምልክቱ ይሄ ነው። ኃይለኛ ትሆናለች። በቃ ማለት በየአንዳንዱ እንቅስቃሴ ውስጥ ጨቅጫቃና ጨዋሂ ነው የምትሆነው። ሌላው ደግሞ በጣም ከባዱ ነገር ደግሞ ሴት ላይ ያለው መንፈስ፣ ወንድ መንፈስ ማለት ነው ትዳርን እንዳትይዝና ልጅ እንዳትወልድ የሚፈልግበት ትልቁ መንገድ ምንድነው? በልጅነቷ እንድትጠቃ ያደርጋል። ወንድ እንድትጠላ ወይ አባቷ እናቷን ሲቀጠቅጥ ትዳርን እንድትጠላ ሲደበድብ እንድታይ ያደርግና ያ መንፈስ እያደገ የሁል ጊዜ ተግባር ይሆናል ማለት ነው። ከዛ በፍጹም ትዳር አልይዝም ወንድ ምን ያደርጋል? ግለ ወሲብ ይጀምራል ማለት ነው። ከዛ ደግሞ ከግለ ወሲብ ቀጥሎ ደግሞ ማሽን ይመጣል፣ አርቲፊሻል የወንድ ብልት። እነዚህ ነገሮች ናቸው እንግዲህ እየሰፉ የሚሄዱት። እሺ ቪዲዮን ደግሞ ይሄኛውን ቪዲዮ እና ደግሞ ቀጣዩን ደግሞ እንነጋገራለን። ዝምታው ይሰበር፣ ትውልድ ይዳን፣ በእኛ ይብቃን። ለምን እኛ በጣም ተጎድተን ህሊና የሚሰብር በእውነት ነው የምላችሁ። እኛንም ደግሞ እንዲለውጠን እንዲቀደሰን አባቶቻችን በጸሎት ትጉልን፣ ህብረተሰቡም ደግሞ በሁሉም ነገር ይርዳን፣ በጸሎትም ይሁን በጉልበቱም ይሁን በተለያየ መንገድ። ስለዚህ እግዚአብሔር ታላቅ ነው እንደሚያደርግ እናውቃለን። ከዚህ ህይወት እንደምንወጣ አምናለሁ። መጀመሪያ ከኛ ማመን ነው የሚያስፈልገው። እኛ ስናምን እግዚአብሔር እንደሚያደርገው እናውቃለን። ግን ከፍተኛ የሆነ ድቀትና ስቃይ እንዳሳለፈን ግን እንዲረዳልን ህብረተሰቡ እንፈልጋለን። ልጆቻችሁን ጠብቁ፣
አደራ በተለይ ወንዶች ልጆቻችሁ ሴት ልጆቻችሁን ብቻ ነው የምትጠብቁት። ሴት ልጆቻችሁን የምትንከባከቡት ትልቅ እስኪሆኑም ሆነ ብዙ ነገር የምትነግሩት። ወንዶቹስ የት ነው የሚውሉት? ከማን ጋር ነው የሚውሉት? አባትስ ይታመናል? በአሁኑ ሰዓት ወንድም ይታመናል፣ የቅርብ ዘመድ ይታመናል፣ ጓደኛ ይታመናል። የት ነው ውለው የሚመጡት? ከማን ጋር ነው የሚጫወቱት? ከማን ጋር ነው ዛሬ ውለው የመጡት የሚለውን ነገር እንድታስቡት። ስትመክሯቸው ደግሞ እንደ ቅርብ የሆነ እንደ ራስ እንደ ታናሽ ወንድም አድርጋችሁ መከሩት። ይሄ ነገር አለ። አስፈሪ ጊዜ ነው ጊዜው። ወንድ ልጅን እያበላሻል። እባክህን አታምሽ፣ በሱስ አትያዝ፣ ያየህንም የጠራህንም ሁሉ አትከተል ብላችሁ ልጆቻችሁ ምከሩ። እግዚአብሔር ደግሞ ከእናንተ ጋር እንዲሆን ልቦናችሁን እንዲከፍተውና በእኛ የደረሰው መከራ በልጆቻችሁ በቤታችሁ እንዳይገባ በእውነት ነው ከልቤ እግዚአብሔርን ለምነዋለሁ። እግዚአብሔር ይርዳል ሁላችን። አዎ አሁን በጣም ጥሩ ቃላት የተናገረው ምንድነው? በስቃይ ውስጥ ነው ያለነው ይላል። ግን ከውጭ ፈንድ ሲለቀቅላቸው ገንዘብ ሲሰጣቸውና ይሄን አስፋፉ ተብሎ ሲነገራቸው አንድ የሆነ ስም አለ። ስሙን ረሳሁት። ሰውየው መልኩን አያሳይም። ሰዶማዊ የሆኑ ፒክቸሮችን ይለቃል፣ ፎቶዎችን ይለቃል። በኮሜንት የሚያናግራቸው በጽሁፍ ነው። ራሱን አይገልጥም እና ግን ወኪል ነው፣ ይከፈለዋል ከግብረ ሰዶማውያን ኤጀንሲ። እና በማህበራዊ ሚዲያ ላይ ብዙ ናቸው እንደዚህ የሚሰሩ። ኖርማል ግን ከኛ ጋር ነው የሚኖሩት። የአካውንታቸው ግን የከፈቱት የሰዶማዊ ፎቶ ያለበት የሚለቁት ፎቶ እንደዛ አበቃ ማለት ሁሉም ተቀብሎታል የሚል ስሜት እንዲፈጠር። ይሄ ነገር ደስ ይላል፣ አሪፍ ነው፣ ገንዘብ ያስገኛል። ልክ እንደ ሰይጣን ማህበረተኞች ግቡና ይሄን ያክል መኪና ቤት ገዛላችኋል እንደሚባለው ሰዶማዊነት በጣም የተስፋፋ እንዲመስል ለማስመሰል እስቲ ባካችሁ ስሙን ጥቀሱልኝ። አሁን ለጊዜው ስሙን ስለረሳሁት ነውና በማህበራዊ ሚዲያ ላይ እነሱ ማንነታቸው ሌላ ነው፣ ግን ይሄን እንደ ስራ ይቆጥሩታል። ፎቶዎቹን ልቀቅ፣ ቪዲዮዎቹን ልቀቅ፣ ይሄን አናፍስ። አይ ዜጋ የሚባለው ኢትዮጵያ ውስጥ ነው። ዜጋ የሚባለው በውጭ አጠቃላይ ስም አላቸው። በጣም ይገርማቸዋልና እንደዚህ አድርገው የሚሰሩ ግን ስቃይ ውስጥ ነን ነው እያለ ያለው። አብዛኛዎቹ ገንዘብ ስለሚሰጣቸው ነው። አውቀው ካሜራ ፊት ጥሩ ሆነው የደነሱ እንደነ ፋሬስ የመሰሉ በኋላ ቪዲዮአቸውን አሳያቸዋለሁ። ዳንኤል የሚባል አዳማ ውስጥ፣ ሐዋሳ ውስጥ፣ ዝዋይ ውስጥ ይኖሩ የነበሩ ከዛ ቤተሰብ ሲያገላቸው ደግሞ መጥተው ደግሞ አዲስ አበባ ላይ በክለው ከዛ ወደ ውጭ ሀገር ሄዱ። እነዚህ ግብረ ሰዶማውያን እጅግ በጣም ብዙ ጥፋት አጥፍተዋል። ብዙ ነገር አምጥተዋል። ግን ያመጡት እየሄዱ እየደፈሩ እየበከሉ ብቻ ሳይሆን ማህበራዊ ሚዲያ ላይ ጥሩ እንደሆነ አስመስለው ገንዘብ የሚገኝበት እንደሆነ አስመስለው። በተለይ ዩኤን የሚባል ስብሰባ በኢትዮጵያ ውስጥ አፍሪካን ዩኒየን ማለት ነው በሚኖርበት ሰዓት ስብሰባው ብዙ የውጭ ዜጎች ሲመጡ ሰዶማዊ ናቸው ተብሎ ስለሚታሰብና ቱሪስቶች ይገባሉ ሲባል በተለይ ሴክስ ቱሪዝም የሚባል ነገር ተጀምሮ ነበርና የሃይስኩል ወጣት ወንዶች ተማሪዎች በሴተኛ አዳሪዎች እየተደወለላቸው ድንግልና መስጠት ትፈልጋለህ ወይ? ይሄን ያክል ዶላር ይከፈልሃል እና ከውጪ እንደዚህ አይነት ሰዎች መጥተዋል እየተባለ የሃይስኩል ተማሪዎች በወረፋ ሴተኛ አዳሪዎችን ያጨናንቃሉ። እኔ ተማሪዎቼ ናቸው የሚነግሩኝ ሴተኛ አዳሪዎች ይሄን ይሰሩ የነበሩ። በጣም ብዙ ወጣቶች ይደውሉኝ፣ አንቺ ሴና አትሰሪም ይሉኛል። ኧረ እኔ ይሄን አልሰራም ጓደኛዬ ነች የምትሰራው ብዬ ሁሉ ያገናኘሁት ልጅ አለች። ያን ጊዜ እንግዲህ በፊቱ ነው ሳትለወጥ በፊት እና ብዙ የሃይስኩል ተማሪዎች ልጆች ያሏችሁ ቤተሰቦች ልጆቻችሁን ለብቻቸው ክላስ ቁጭ ብለው ላፕቶፕ ፊት ድፍት ብለው ምን እንደሚሰሩ ማታውቁ ስልካቸው ላይም ድፍት ብለው ሰውነታቸው በጣም እየከሳ የሚመጣ ወጣት ልጆች የሃይስኩል ተማሪዎች ያሏችሁ ሁሉም አይደለም ማጆሪቲውን ነው የምላችሁ። እንደገናም ደግሞ ለቤተሰብ ክብር የሌላቸው ሲመልሱላችሁ መልሳቸው ጥሩ አይደለም። ብቻቸው መሆን ነው የሚፈልጉት እና በቃ ብቻ ወጣ ያለ ነገር ነው የምታዩባቸውና አብዛኛዎቹ በትምህርት ቤት ደረጃ በስልክ እየተለዋወጡ የሴተኛ አዳሪዎችን ስልክ እየተለዋወጡ ከማን ጋር የሚያገናኟቸው? ከባለ ሀብቶች ጋር። ሴተኛ አዳሪዎች እንደውም ወንድ መገናኘት ትተዋል ነው የዛን ጊዜ። ይሄን ስራ ነው የሚሰሩት። አገናኙን ነው የሚሏቸው። ወንድ ግብረ ሰዶሞች ከሴት ሴተኛ አዳሪዎች ጋር ይሄንን ስራ ነው የሚሰሩት። ከስራው አልፈው ማለት ነው። መቀሌ፣ ባህር ዳር፣ ናዝሬት፣ ሐዋሳ መናገሻቸው ያው እየተናገሩ ነው። እዚህ
ቅዱስ ገብርኤል የሚል ዩቲዩብ ማለት ነው። በጣም ብዙ ኢንፎርሜሽን ቢደርሰንም እኛ ራሳችንን እየጠበቀን ስለምናወራ ነው እንደዚህ የምናገረው። እና ስቃይ ያለበት የኃጢአት ልምምድ ሆኖ ምንም ስቃይ እንደሌለበት አድርገው ያወራሉ። ልክ እንደ ብላክ ማርኬት ወይም ደግሞ እነዚህ የማርኬት ቼኖች አሉ አይደለም፣ ቺቶሳን ዚንክ ምናምን ብለው እንደ ቻይናዎቹ እንዳመጡት ቲያንሺ እንደሚባለው ውስጡን ማርኬት እንደሚሰራበት ይሄም እንደዛ ነው። የሶዶማውያን ማርኬት ነው። ወደ ውጭ መሄድ የሚፈልግ አንድ ሶዶማዊ መጥቷል፣ አግብቶት መሄድ ይችላል ና ተብሎ ከዛ ሚስትህ ነኝ ወይም ባልሽ ነኝ ምናምን ተባብሎ ተፈራርመው ይሄዳሉ። የሚገርማችሁ ሶዶማዊ ነኝ ብለው እንዲያውም የሆነ ምን አየሁኝ የሆነ ጊዜ ላይ እሺ ብዬ ምን ቸገረኝ እኔ ውጭ ከሄድኩ ምን አገባኝ ብሎ ሲል መጨረሻ ላይ ፕሮሰሱን ከጨረሰ በኋላ ሊሄድ ባለበት ጊዜ ላይ ምንድነው የሚሰጥ ፓስፖርት ነው ቪዛ የሚሰጥህ ብዙም ስለማላቅ ነው ስለዚህ ጉዳይ የሚሰጥህ የመጨረሻውን ፍላይት የምታረገው ከሱ ጋራ ባልና ሚስት ነን ብላችሁ ፎቶውን ፖስት ስታረጉ ነው ተብሎ ተነገረ። አበድ በቃ ከዛ ቤተሰቦቹ ምንድነው የምታረገው ምንድነው የተለቀቀው ፎቶ ምናምን አሉት። እሱ የለም የት ነው ያለው ሲሉት ውጪ ነው ያለው ታለ ፎቶውን ከለቀቀ በኋላ ውጪ ገብቷል። ከዛ ቪዲዮ ሰራ እዛ ሆኖ እኔ ውጭ ሀገር ለመሄድ ብዬ ነው ይሄን ነገር ያደረኩት ፎቶ ፖስት ካላደረክ እቺን አገር አትወጣትም ተብዬ ነው ፖስት ያደረኩት ምናምን ብሎ ከተናገረ በኋላ በሳምንቱ ያው በጥይት ተመታ ማለት ነው። ይሄ የሚያሳየው ሚስጥር ስላወጣ ነው። እዛ ግን የሚሉት እነሱ እንደሄደ ዝም ብሎ አሺሽ ምናምን ስለወሰደ ምናምን ብሎ በሌላ ነገር ከሸፋፍነውታል። በሄደ በሳምንቱ ያልታደለ እንዲህ አይነት ነገሮች አሉ። ቤተሰቦቹ ናቸው እንግዲህ የነገሩን ይሄን እና በጣም ብዙ ሰዶማውያን ወይም ሌዝቢያን የሚባሉት የሰይጣን ማህበረተኞች አማኞች የሆኑ ሰዎች ያስፋፉትን ይሄን ኃጢአት ሰዎች የሚቀበሉት ጣፍጧቸው አይደለም፣ ወይም ደግሞ ደስ የሚል ነገር ሆኖ አይደለም፣ የሚማርክ ነገር ኖሮት አይደለም፣ ሳንቲም ጋር ስላለው ነው እንጂ የስቃይ ህይወት እንደሆነ ወንድሞቻችን እየተናገሩ ነው ያሉት። ይሄን ቪዲዮ ተመልከቱት። ወንዶች ናቸው። ይሄ ረዘም ብሎ የምታዩት ዳንኤል ይባላል ወይም ዳኒ ሐዋሳ፣ ናዝሬት፣ ዝዋይ ምናምን አካባቢ ላይ በጣም ብዙ ወጣቶችን የበከለ ብዬ አልኳችሁ ማለት ነውና በቤተሰብ ግፊ ምክንያት ነው ለዚህ የበቃሁት ነው የሚለው። ቤተሰብ ገፍቶኝ ነው። እነዚህ የምታዩቸው ቪዲዮዎች በሙሉ እንግዲህ ኢትዮጵያ ውስጥ ያሉ ሰዶማውያንን ፎቶ ሰብስቤ ነው ያመጣሁት። ቪዲዮ ኢትዮጵያ ውስጥ ያሉትን እግዚአብሔር ልቦናቸውን ይመልስ። ያው አማረና ጥጋቡ የሚባሉ ኮንግራቹሌሽን ፎር ምናምን ብለው ጽፎ ዲያውም ደብረ ማርቆስ ማን ብሎ ጽፎታል። ደብረ ማርቆስ ጌይ ተመልከቱ። ይሄ በጣም ነውር ነው ቤተሰቦች። ነውር የሚያደርገው ምኑ ላይ መሳችሁ? እኛ አማኞች ስንሆን ነው። እነሱ ጋር ግን ነውርነቱ የለም። አመፀኛ ሆነዋል፣ ስተዋል፣ ተሳስተዋል አይደለም ስተዋል። አሁን በእነሱ የሚያገኙት ገንዘብ እንዲህ አይነት የሚሰበስቡት ሀብት በእነሱ ለጊዜው ነው። ውስጣቸው ግን በጣም ይከነክናቸዋል፣ ይቆጫቸዋል፣ ይነግሩኛል። እነዚህ አሁን ተጠመቁ ያልኳቸው 6ቱ ሰዶማውያን እንዴት ነው ግን እውነት በሚዲያ ስትወጡ ፎቶ ስታደርጉ እቤት ከካሜራ በኋላ ግን ያለው ስሜታችሁ ምንድን ነው ብዬላቸዋለሁና አረ መምህር ውሸት እኮ ነው ሁሉ ነገር የሚሉ እዚህ የምታየው ይሄ እንደዚህ ምናምን የምታየው ነገር በሙሉ ውሸት ነው። ከቀረጻ በኋላ ያለው ህይወታችን በጣም ሌላ ዊርድ የሆነ ነገር ነው። የተግማማ የቆሸሸ ማንነት ነው ያለን ነው የሚሉት። ዳይፐር አድርገው የሚንቀሳቀሱ ኢትዮጵያውያን ሰዶማውያን አሉ፣ ይሸታሉ ማለት ነው። የዚህን ያክል የሆኑ እንዴት ህብረተሰብ እያገለላቸው ማህበረሰብ እያገለላቸው እንዴት ነው ደስ የሚል ነው ኑ ግቡ ይላሉ። እንዴት እንደዚህ አይነት ስሜት ይኖራል ብላችሁ ታስባላችሁ? እዚህ ውስጥ ያላችሁ ይሄን ትምህርት ስትሰሙ ቀፏችኋል አይደል? እናንተ ስለሰማችሁት ነው። እነሱ ስላደረጉት እንዴት ሳይቀፋቸው ይቀፋቸዋል። ግን አምጣ አድርግ ብሎ ልክ ሲጋራ ሱሰኛ ጭሱ እንደማይጠቅመው እያወቀ እንደሚያደርገው ነው የሚያደርጉት። ጭሱን ብሎ ይስበዋል፣ ይገባል። ከዛ በኋላ ጭሱን ያወጣዋል። ሆድ ውስጥ አስገብቶ ስላስወጣው ምግብ አይደለም፣ በርገር አይደለም፣ ወይ ስኳር አይደለም፣ ጭስ ነው። ሊያውም ሳምባን የሚበክል መሆኑን እያወቀ የሲጋራው ፓኮ ላይ ሲጋራ ሰውን ይጎዳል፣ ሳምባን ይጎዳል፣ ትውልድን ይጎዳል ብሎ ጽፈውታል። እያወቀ ነው የሚያደርገው። ልክ እንደዛ ነው ይሄኛውም። ግን ሽያጭ ነው በቃ። አሁን እንደዚህ ሲያደርጉ ወንድ ነው አሁን የምታዩት። ይሄ በተለይ አሁን የምታዩት ዳኒ የሚባል
ጾታውን አስቀይሯል፣ ብልቱን አስቆርጧል፣ ሴት ሆኗል ሙሉ በሙሉ ማለት ነው። እና ሞዴል ነው እንደምታዩት። ብዙ ሴቶች ይሸወዳሉ። ብዙ ድርጅቶች ሴት መስሏቸው ይጠሉታል። ግን ከጊዜ በኋላ ነው ያወቁት። በተለይ ራሱን ኤክስፖዝ ካደረገ በኋላ በቃ ይበቃሃል፣ እስካሁን ድረስ ሴት መስለህ ማንም አላወቀህም፣ ስለዚህ ራስህን ግለጥ ተብሎ ከዛ ደግሞ ራሱን ገልጦ ደግሞ ወንድ እንደሆነ ታውቋል። የምታዩት ሴት አይደለችም ማለት ነው። ኀፍረተ ሥጋውን አስቆርጧል። እንግዲህ ይሄ ልጅ ዳንኤል የሚባል ወይም ዳኒ የሚባል አሁን ዲዲ ነው ዱዱ ነው ዲዲ ብሎ መጥቷል። ህፃናትን አስገድዶ የደፈረ እሱም ራሱ የተደፈረ ብቸኝነት ያጠቃው የነበረ ሰው እንደነበረ ይታወቃል። ታሪኩ እንደዛ ነው የሚናገረው። በተለይ በጣም ብቸኝነት ያጠቃ ሰው ያገለኝ ነበረ ነው የሚለው። ለምንድነው ብቸኛ የሆነው? ቅድም ያልኳችሁ ነው። ከሰው ያገላል። አይነጥላ ይሄ ሰውዬ የኔ ነው ብላ ስለምትል እሱ ውስጥ ያለችው አይነጥላ ብቻው እንዲቀመጥ ነው የምታደርገው። ሰዎች ሲቀርቡት እነዛን ሰዎች በተለያየ አይነት ምክንያት እንዲርቁ ታደርጋቸዋለች። ለምሳሌ ሌባ እንዲሆን፣ እንዳይታመን፣ እንዲነካካቸው፣ እንዲዳብሳቸው፣ እንዲጠላ፣ እንዲያስቀይም፣ እንዲሸት በማድረግ ሰው እንዲርቁት ያደርጋል። ሴቷ ዛር ማለት ነው እሱ ላይ ሆና ተመልከቱ። አንጀሊና ጆሊ ለመምሰል ነው እንግዲህ ሁሉ። ቀጥሎ ደግሞ ሰዎች እንዲርቁት የምታደርግባቸው መንገዶች አንዱ ደግሞ በዙሪያ ያሉ ሰዎች ስለሱ ያላቸው እይታ በጣም መጥፎ እንደሆነ በአይምሮ እየሳለች ነው። እንዲህ እኮ እያሉ ነው፣ እንዲህ እኮ ነው የሚሉ ይኸው ተመልከት እያለች ይሄን ሁሉ ትስልበትና ብቻውን ታደርገዋለች። ጥቃትም እንዲጠቃ ነው በማድረግም ጭምር ነው። ከዛ በቃ እኔ ሴት መሆን እፈልጋለሁ ይላል። በዛው ያው እንግዲህ እዚህ ቪዲዮ ላይ የምታዩቸው ይሄንን ቪዲዮ ሲቀረጹ ወደው ፈቅደው ነው የሚቀረጹት፣ ፈልገውት ነው የሚቀረጹት። ሲቀረጹት ግን እንደ እውነት በትክክል መንፈስ ምን እንደሆነ በተወሰነ መልኩ ይገባቸዋል እኮ ያውቁታል። ያሉ ህልም በሌሊት መታ የምትገናኘው ሴት ዛር እንዳለች ይረዳል። ሴቷም ደግሞ መጥቶ የሚገናኛት ወንድ ዛር እንዳለ መንፈስ መጥቶ እንደሚገናኛት ታውቃለች። ችግሩ ምንድነው? ትርጉሙ ላይ ነው። ምንድነው ይሄ ነገር ብላ ታልፈዋለች። ጸበል የመሄድ ፍላጎት ይኖራቸዋል፣ ግን የእውቀት ማነስ፣ የግንዛቤ እጥረት፣ የአመለካከት ችግር እዚሁ። አሁን ይሄ ሴት ነው ተመልከቱት። እያረገ ያለውን ነገር ህይወቱን ሸጦ በቃ ራስ ማንነቱን ለውጦ ነው እያደረገ ያለው። ምንም ይምጣ አልሰማም ብሎ ይሄ አማጺነት ወይም ደግሞ አመፀኝነት ይባላል። እግዚአብሔር ላይ ያመፀ ሰው ላይ ታዲያ እንዴት አያመፅም? መጽሐፍ ቅዱሳዊ ቃሎችን የሚጠመዝዙ ሰዎች አይ ይሄ እኮ ማለት የፈለገው እንደዚህ ነው። ለምሳሌ ሮሜ ምዕራፍ 1 ቁጥር 27 ላይ ሴቶችን መገናኘት ትተው ይላል፣ እርስ በርሳቸው በፍትወታቸው ተቃጠሉ፣ ወንዶችንም በወንዶች ነውር ነው የሚለው አደረጉ፣ በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ይሄን ጥቅስ እነሱ ለእኛ አይደለም የተጠቀሰው ብሎ ይቺን ጥቅስ ከፈለጉ ያወጧታል። ታዲያ በመጽሐፍ ቅዱስ ላይ፣ በእግዚአብሔር ላይ፣ በቃሉ ላይ፣ በቤተ ክርስቲያን ላይ ያመፁ ሰዎች እንዴት ህፃናትን አይደፍሩም? እንዴት ሴቶችን አይደፍሩም? እንዴት ይሄን ነገር በቪዲዮ አይቀረጹም? ምን ይከለክላቸዋል? ትልቁ ዳቦ ሊጦ ነው ማለት ነው። ትልቁን ነገር አበላሽተውት ይሄ ነገር በጣም ተራ ነው ለነሱ። ይሄ አሁን ጨሌ አድርጎ ምናምን የምታዩት የምን ሀገር ሴት ለመምሰል ነው እንግዲህ። ጨሌ ብዙ ጊዜ ህፃናቶችን ጨሌ አድርጋችሁ አታሰሩላቸው። አቴቴ የምትባል ዛር ያለችባቸው ቤተሰብ ውስጥ ለልጆቻቸው ጨሌ ፀጉራቸው ላይ አድርገው ይሰራሉ። ተው ብያለሁ። ይህም በጣም ተደጋጋሚ ጊዜ አስተምሬያለሁ። አንድ እህታችን ማን እንደሆነች አላውቅም፣ ቲክቶክ ላይ ለቀዋለች። ህፃናቶች ጨሌ ያለበት የፀጉር ጌጥ አድርገው በሚሰሩበት ሰዓት እናቶች ይሄን የሚያደርጉበት ምክንያት አላቸው። አሁን ጌጥ ነው። 90ዎቹ ላይ በደንብ ይሄንን በደንብ የሚያንጸባርቁ አንድ እናት ነበሩ፣ ንስሐ የገቡ እናት። እኔ ታዝዤ ነው በመንፈስ ነው ታዝዤ ነው ይላሉ። እኔ አይገባኝም ምንድን ነው የሚሉት እላለሁ። በኋላ ነው መምህር ግማን 2003 ላይ 4 ላይ ሳቃቸው ነው ጨሌ አቴቴ ምናምን የሚባል ነገር መኖሩን ሳቅ ሴትዮዋ ትዝ ያሉኝ። ቪዲዮውን ከየት ላምጣው? ዩቲዩብ ላይ ነበር ማህበራዊ ሚዲያ ላይ ነበር የሚመላለሰው ፌስቡክ ላይ። እና በጨሌ የሚሰሩ ሴቶች ህፃናት፣ አሁን ቅድም ያያችሁት ህፃናት መንፈሱ መኖሩን ማሳያ ነው። አቴቴ ጨሌ
ሲያማቸው ከሙዳይ እያወጡ ይዳብሱታል። ባለፈው ሳምንት እንዳሳያችሁ ጨሌው እንዴት አድርገው እንደሚያመልኩት በቪዲዮ አሳይቻችኋለሁና አሁን እንደ ጌጥ ነው የተጠቀመችበት። በውስጥ በኩል የዚሁ መንፈስ እንዳለ ነው የሚያሳየው። በየመንደሩ በየከተማው በሁሉም ቦታ ብትሄዱ ሁሉ ነገር ዘመናዊ ነው የሚመስላቸው። እነሱ የሚያደርጉት ነገር የሚቀረጹት ለጊዜው የትም ሀገር ይዙሩ ትራቭል ያርጉ ምንም ያርጉ እንደምታዩቸው ለነሱ ይሄ ምንም ማለት አይደለም። በቤታቸው ውስጥ ያለውን ስቃይ ተውት። ልክ ያ ፊቱን ቀይሮ ኤሊያን ለመምሰል ጥረት የሚያደርግ የነበረው አንድ ይሁን በጣም የሚያሳዝን ሰው አለ። እጁን ጣቱን ቆርጦ ሁለት ጣት አድርጎ ከንፈሩን ቆርጦ ቀንድ አብቅሎ ፊቱን ጥቁር አድርጎ ንቅሳት በንቅሳት የሆነ አንድ የሆነ ሰው አላያችሁም? ምላሱን ያሰነጠቀ እባብ ለመምሰል ይሄን ጉንጩን ቀዶ በዚህና በዚህ የሚያወጣ ቁጭ ብሎ እንዴት እንደሚያለቅስ እንዴት ደምንባ እንደሚያለቅስ ቪዲዮን አላገኘውም እንጂ አሁን በጣም የሚያሳዝን ሰው ባረገው ነገር ይቆጨዋል። ምን ጊዜ ነው እንደዚህ ያደረኩት ይላል። እነዚህም እንደዛ ናቸው። ህዝብ ፊት አሁንም ይሄን ነገር ካላሳዩ እንደሚሾቱ እንደሚገደሉ ነው የሚነገራቸው። ሌላው ደግሞ አንድ ሌላ ላሳያችሁ። ፋሬስ የሚባል ደግሞ አለ። ይሄን ተመልከቱት። ይሄ ደግሞ በፕሮቴስታንት ቸርች ውስጥ የቅድሙም ራሱ ያሳያችሁ ዳንኤል የሚባለው በፕሮቴስታንት ቸርች ውስጥ በጣም የዋህ ቀና የነበረ አገልጋይ ነበር። ቅድም ያሳያችሁ ዳኒ የሚባለው ሰዎች የሚቀኑበት መንፈሳዊ ሰው ነበር ነው የሚሉት። ግን ያው እንደምታዩት ወደዚህ ይሄም ደግሞ ልክ እንደዚሁ ነው። ጭራሽ ይሄ ኳየር ነበረ ወይም ደግሞ ድርሻ ነበረው። ፕሮቴስታንት ቸርች ውስጥ የሆነ የአገልግሎት ድርሻ ነበረው። ተመልከቱት የሚሰራውን ስራ። ይሄ ማለት እኔ ድምጾቻቸውን ማምጣት ያልፈለኩት ምንም ጥቅም ስለሌለው ነው። ምን እንደሚያወር ይታወቃል። መጽሐፍ ቅዱስ ጥቅስ ለመጥቀስ ይሞክራሉ። እኛም እግዚአብሔር እናውቀዋለን ለማለት ይሞክራሉ። በጣም የሚገርማችሁ ነገርና ፕሮቴስታንት ቸርች ውስጥ ያገለግል ነበረ። እንደገናም ሰዎች እያገለሉኝ እያራቁኝ ከቸርች ውስጥ እያገለሉኝ ሲያስቸግሩኝ እልህ ይዞኝ ነው እዚህ ውስጥ የገባሁት ነው የሚለው። ግን አሁን ተመችቶኛል ጥሞኛል ነው የሚለው። ብዙ የእሱን መረጃዎች ለማየት ጥረት ሳደርግ ማለት ነው። ይሄ ሰው ለጊዜው እንደዚህ ይቀረጻል። የተለያዩ ሰዶማውያንን ወደዚህ ነገር ጨዋዎቹን ወደዚህ ሰዶማውያን ለመጋበዝ ብዙ ጥረት ያደርጋል። ግን እስቲ እሱ ላይ ያሉትን ነገሮች እንይ። ወንዶች ጥፍር ቀለም ይቀባሉ፣ ሻሽ አድርገው ቡና ያፈላሉ ብዬ የአባቶቻችንን የነገርኳችሁን አስታውሱና እዚህ ጋር ደግሞ ይሄ ልጅ ተመልከቱት። ማንን የሆነው ውስጥ ያለችውን አይነ ጥላ ነው ቁጭ የሆነው። ለምንድን ነው ጥፍር ቀለም የሚቀቡት ወንዶች እዚች ጋር አግብቼዋለሁ ብላ በውስጥ በኩል ያለች ራሄሎ የምትባል ዛር አለች። እንደገናም ደግሞ እቺን ጣቱን ደግሞ ጥፍር ቀለም የሚቀባው ወንድ ልጅ ደግሞ ልጄ ነህ አብረን አሳድጌሃለሁ አብረን የተወለድነው። ያ ማለት ምንድነው? መወለድ ሲባል መንፈሱ መጀመሪያ የተገኘ ነው ማለት ሳይሆን ከማህፀን ጀምሮ ይዤህ ነው የወጣሁት የኔ ነህ ማለት ነው። የኔ ነህ። በዚህ አጋጣሚ አንድ እናት አስታውሳለሁ ልጃቸውን የኔ ነሽ ብሎ ስም አውጥተውላት ነበር። የኔ ነህ ስል ነው ትዝ ያለኝና የማን ነሽ አልኳት። የኔ ነሽ የሚል ሰምቼ የማን ነሽ ሳት ጊዜ እኔ እንጃ እማዬ ነች ስሙን ያወጣችልኝ። ከአባትሽ ጋር ኖርሻል? አይ አልኖርኩም። ተጣልተው እኔ እሷ ጋር ይመስል ስለዚህ የኔ ነሽ ብሎ ስም ያወጡልሽ የእሳቸው ስለሆንሽ ነው ማለት ነው ብዬ አልኳትና ከዛ ቀስ እያለኝ ተግባባን። የሆነ ጊዜ ላይ ቤት እሳቸው ጋር ጽዋ ጸበል ጻድቅ ተጋበዝኩኝ። ከዛ ማዘር እንዴት ነው? እግዚአብሔር ይመስገን። የኔ ነሽ ብሎ ስም ያወጡላት ለምንድን ነው? ይሄ ዝም ብሎ አይወጣም። የኔ ነሽ የሚባለው በፍቺ ጊዜ ወይም ደግሞ በጸብ ጊዜ የሚወጣ ስም ነው። ወይም ደግሞ ቡና ተፈልቶ ቃልቻው ዛሩ እያጓራ የሚወጣ ስም ነው ስላቸው ጊዜ ዝም በላሉ እና ልጅቷ ደነገጠች። ብዙ ነገሮችን አትቀበልም ነበረ። እንዲሁ ዝም ብላ ግን ከበፊት ጀምሮ በአገልግሎት ስለምንተዋወቅ ነው የምትጋብዘኝና ከዛን ቀን ጀምሮ ትምህርቴን ማዳመጥ ጀመረች። እናቷን ብትጨቀጭቃት ብትወተውታት እናትየዋ መናገር አልፈለጉም። ከዛ እናትየዋ አንድ ቀን በጣም ጭቅጭቅ ሲበዛባቸው አባትሽ ነው የኔ ነሽ ያለሽ እኔ አይደለሁም። እኔ እንድትወጂኝ ነው እንደዚህ ያልኩሽ እንጂ ይሄን ስም ያወጣልሽ አባትሽ ነው። አባቷ ጋር ስትሄድ አዎ እኔ ነኝ ስም ያወጣሁልሽ እንደተባለውም እናትሽ ደውላልኝ ነበረ ቡና ተፈልቶ ነው ስም ያወጣልሽ ተባለች። እቺ ልጅ በሌሊት አባቷ መጥቶ በህልም ይገናኛታል። አሁን የገባት ትምህርት የገባት ልክ ይሄን ሲናገር ነው አባትየው። ለምንድን ነው መጥቶ የሚገናኘኝ ብላትል ነበርና
የኔ ነሽ ብሎ ስም ያወጣላት ለካ የዝሙት መንፈስ ነው። ቡና እያፈላ እየካደመ ጫት እየቃመ ግራኝ የሚባለውን ዛር ነበር የሚያመልከው በገልማ ውስጥ ማለት ነው። ገልማ ታውቃላችሁ? ቡና የሚፈላበት አጅሬው የሚመለክበት ቤት ማለት ነው። አሁን ጭራሽ በየአደባባዩ ገልማ ምናምን ተብሎ ተጽፏል አይደለም መናፈሻ። እኔ በጣም ደንግጫለሁ፣ አፍሬያለሁ። በጣም ነው ያፈርኩት። እኔ ለምን መንግስት ይሄን እንዳደረገ አልገባኝም። ገልማ ተብሎ ተጽፏል በየቦታው መናፈሻ የሚሰሩ ቦታዎች መሀል ላይ የሆነች እንደዚህ የምታምር ትንሽ ቤት ውስጥ ገልማ እንደዚህ ተብሎ ወደ ሴምሲ ወደ ሰሚት መስመር አካባቢ ላይ ነው ያየሁት። አሁን አንስተውታል፣ ለእንትን ብለው አንስተውታል። ቦታውን ለማልማት መልሰው ይገጥሙታል ብዬ አስባለሁ። እና እዛ ቦታ ላይ በጣም የሚገርማችሁ እቺ ልጅ ቡና ታፈላለት ነበር ለአባቷ፣ ዕጣን ታጨስ ነበረ፣ ደስ ይላት ነበረ። የሚጠበሰውን የዶሮም የበግም ልብና ኩላሊት ምናምን ትበላ ነበረ። የበጉንም ይቅርታ ለምናገረው ነገርና ዘርፍሬው ማለት ነው እሱን ሰንጥቆ ጠብሶ ያበላት ነበረ። ይሄን ሁሉ ከአባቷ ጋር አሳልፋለች። መጨረሻ ላይ ልጄን አምጣ ብላ የቀማችው እናትየዋ። አሁን ተመልከቱ። ሌሊት እየመጣ ግን አባቷ መገናኘት ከጀመረ ጊዜ ጀምሮ ልጅቷ ግለ ወሲብ ማስተርቤሽን ማለት ነው በጣም ነበር የምታዘወትረው። ከዛ ወንድ የሚባል አስጠላት። ወንድ የሚባል በፍጹም በቃ ወንድ መቅረባት ለምን ውስጥ ወንድ አለ እና እነዚህም ልጆች የነዛ ሰዎች ልጆች ናቸው። የአይነ ጥላ የሚያመልኩ ዛሩን የሚያመልኩ ፈጫሳ የሚያደርጉ ልጆች ናቸው። እዚህ ደረጃ የዳረጋቸው ለዚህ ነው። ዶክተር ቴዎድሮስ አድሃኖም ያስገባውት እዛ ሄዶ ይሄ ሰው ዶክተር ቴዎድሮስ አድሃኖም ፈቅደውልኛል ይሄ ነገር እንዲስፋፋ ፈቅደዋል ብሎ ስለተናገረ ነው እንጂ እሳቸው ይፍቀዱ አይፍቀዱ ማውቀው ነገር የለም። ምናልባት ቤተሰቦቻቸው በዚህ ጉዳይ ላይ ስለያሳየሁት ይቅርታ። እዚህ ጋር እያያችሁት ያላችሁት የዚህ ልጅ ማንነት የኢትዮጵያ ውርደት ነው። ባንዲራዋን እዚህ ላይ አድርጎ አይኑ ላይ ቅንድቡ ላይ አድርጎ የሚያደርገው የኢትዮጵያ ውርደት ነው። ነጮች የሚፈልጉት ይሄን ነው። ኢትዮጵያ በዚህ ልክ እንድትጠራ ባንዲራዋ ላይ ኮከብ ተደርጎ በዚህ ልክ እንድትታይ የሰይጣን አምላክ እንድትመስል የአፍሪካ ዩኤን ዋና መናኸሪያም ስለሆነች በዚህ ልክ እንዲጠነጠን ይፈልጋል። ግን መንፈሱ ማን ያገኘው? ፍርድ ቤት ሰዎች ሲገዳደሉ የሚፈረድበት ገዳዩ ነው። የሞተው ሟቹ ሞተ። ያስገደለውስ ያስደፈረውስ በውስጥ ሆኖ የሚጎተጎተው መንፈስ ማን ይፍረድበት? ሰው ሆ ብሎ ካልተነሳ ይሄን ትምህርት ካልተማረ እንዲህ አይነትን ካልተማረን በምንድን ነው ይሄን ነገር የምንከላከለው? እግዚአብሔር ይሁነን በእውነት። እሺ የወንድሞቻችን ቪዲዮን ጨርስና እንግዳ ጋብዘላችኋለሁ። ክስ ማልሰጠው ባህሪ መጥፎ ስለሆነ ሰውን መልሼ እንዳልበድል ነው እንጂ ከዚህ በኋላ እኔ በሰራሁት ኃጢአት እግዚአብሔር በእውነት ይከፋብኛል ብዬ አይደለም። እግዚአብሔርማ የኔን ኃጢአት እንደተሸከመ የኔን ኃጢአት እንዳስወገደ በደንብ ነው ልቦና የሚያውቀው ያምናል። ከማንም በላይ አይኖር ያምናል። ዝምታው ይሰበር። በእነዚህ ከተሞች ውስጥ በተለያየ ቦታ ላይ ይህን የጎረሰደው ህይወት ይሰራል ነበር። በዚህ ህይወት በጣም ተዘፍቄ ነው። ስለዚህ ሞቴን በሞቱ እንዳስወገደው በደንብ እረዳለሁ። ያ ቆሻሻ የሆነው ግን ያለፈውን ስራዬን ማካካስ የምችለው በምንድን ነው ሳስብ በእኔ ማለት ነው። ልም ብዬ ለክርስቶስ ተሰጥቼ በእውነት ቅዱሳን እግዚአብሔር ያስደሰቱት እነሱ በጽድቃቸው በጣም አስደስተውታል። እኔ ግን ስላለፈው ኃጢአት በህይወቴ ያሳለፍኩት ሀዘንና በደል በማያልቅ እንባ ተዝቆ በማያልቅ ጸጸት ውስጥ ተወልቅም አሸናፊና ኃያል የሆነ በመስቀል ላይ ስለኔ ሁሉም ነገር ጠርቅቆ እንዳስወገደ አይምሮዬን አሳምኜ በቃ ከዚህ በኋላ ህሊናዬ በእውነት በክርስቶስ ኢየሱስ አዲስ ሙሽራ ነኝ ብዬ እንድኖር ነው ፈልገው። ከዚህ በኋላ ግን ክስ አልሰጠም። ተጋብቶ ይኖራል። ጋብቻ እያላቸው እኮ ወደኛም ይመጣዋል። ያው ግብረ ሰዶም ውስጥ የሚሳተፉ ልጅ ወልዶ ቤት እያለው ትዳር እያለው ሚስት እያለው ወደኛ ጋር ይመጣል። ይሄ ምን ትለዋል? በጣም ከባድ ህይወት ነው። እነዚህ ጠቅላላ አንድ ላይ ምንድን የምንላቸው ቀጦች ናቸው ምንላቸው። በሚገርም ሁኔታ አረ አባባ መሸ ሂድ እያልን እያሾፍንባቸው ማለት ነው። ከኛ ጋር አብረው ላይፋቸውን የሚቀጩ አሉ። እነዚህ እንግዲህ ልብ አድርግ በማህበረሰቡ እንዳይገለሉ እዛ ትዳር አላቸው፣ ልጆች አላቸው። ተመልሰው ግን ተደብቀው መጥተው ከኛ ጋር ግንኙነት ያለው ይሄ አደገኛ ቀውስን እንደሚያስከትል ተስፋ አለን። መረዳት ትችላለህ። ባይገርምህ ህብረተሰብ ውስጥ ያለው ከላይ እስከታች
ያሉትን ነው የምልህ አሉበት ነው የምልህ። ለምን ሲመጡ እናያለን፣ አብረውን ይወጣሉ፣ ሲወጡ እናያለን። ከየት እንደመጡ ማወቅ ትችላለህ። ስለዚህ ከዚህ የለም ከዛ የለም ማለት አችልም። ከሁሉም ህብረተሰብ ተካፍሎበታል። በሺ የምትቆጠሩ ናችሁ ብዛታችሁ። በደንብ በሺዎች ውስጥ 32 ዓመት አሳልፈሃል። በጤና ጉዳይ የደረሰብህ ችግር የለም? በጤና ጉዳይ እንደነገርኩ HIV ፖዚቲቭ ነኝ፣ ኪታሮ በሽተኛ ነኝ። በተረፈ የስነ ልቦና ችግር ደግሞ በጣም በከፍተኛ ሁኔታ አድቆኛል ማለት ይችላል። እንዲህ የጤና ችግር እያለብህ ማለትም በኤችአይቪ ፖዚቲቭ ሆነ ሳለ ካንተ ጋር የሚገናኙ ወንዶች አሉ? ኤችአይቪ ፖዚቲቭ መሆንህን እየነገርካቸው ራሱ ኮንደም የማይጠቀሙ አሉ። ኤችአይቪ ፖዚቲቭ መሆንህን ስትነግራቸው ደግሞ ተጠንቅቀው ኮንደም የሚጠቀሙ ማለት ነው። ነገር ግን አብዛኛውን በዚህ ህይወት ውስጥ ያሉት ሰዎች ኮንደም መጠቀም አይፈልጉም። አሁን በዚህ ህይወት ውስጥ ያሉትን ወንድሞቼ በጣም ሊቆጡ ሊናደዱ ይችላሉ። ይህ ነገር በመቅረቡ ወይም በመተላለፉ ጉዳቱ በጣም ከፍተኛ ደረጃ ላይ እንደደረሰ ሁሉም በየቤቱ የደረሰበትን ስለሚያውቅ ቢቆጡ የወንድማዊ ቁጣ እንደሚቆጡ እንጂ ከዛ በላይ ምንም ነገር እንደማያመጡ ነው የሚሰማኝ። አሁንም አላማ ከዚህ ውስጥ ወጥቶ የራስን ህይወት መኖር ነው። ግን በእውነት ነው የምልህ፣ እንዴት አድርጌ ልንገርህ፣ ማግኔት ነው ህይወቱ። ማግኔት በቃ ዝም ብሎ ወጣው ስትል መልሰህ እዛው የምትዘፈቅበት ነገር የለም። እንደዛ አይነት ነገር ነው እና የዓለም ሰይጣን ስጋ አንድ ላይ ተደራርበው ከፍተኛ የሆነ ፈተናዎች ነው በህይወቱ። ወንድና ወንድ ጋብቻ አዲስ አበባ ውስጥ ተፈጽሟል የሚባለው እውነት ነው ወይ? እውነት ነው። ከአንድም 3 4 5 ጊዜ እንደውም አይቼዋለሁ ማለት ይችላለሁ፣ በተለያየ ቦታ ቁጥሩን በዘነጋውም ማለት ነው። ግን ጋብቻው በመንግስት ተፈቅዶ ወይም በባህል ተፈቅዶ በቤተክርስቲያን ተፈቅዶ አይደለም የሚደረገው። ራሳችን በራሳችን መዘጋጃ የማያውቀው ባህል የማያውቀው መንግስት የማያውቀው ጋብቻ መናፈሻ ተከራይታችሁ የ3 ወር ጋብቻ ማለት ነው። ለምን እኛ ሲጀመር ጸንተን አንኖርም፣ ፍቅርም አናውቅም። ገብቶሃል? ወንድና ለወንዱ የሚጋቡት ለ3 ወር ነው። ለ3 ወር ግፋ ከተባለ አብረው እንደው በላይፍ የሚኖሩ በጥቅም የሚኖሩ ገንዘብ ቢዝነስ ምናምን የሚያገናኛቸው ከሆነ ነው። አብሮ የሆነ ንግድ ካላቸው አብሮ የሆነ ነገር ካላቸው ብዙ ጊዜ ሊኖሩ ይችላሉ እየተጠላሉ፣ ወይንም ደግሞ አንደኛው ወደ ሌላ እየሄዳ ይሄኛውም እየሄደ ግን ጋብቻ ነው፣ አብሮ እየኖሩ ነው። ያም ይሄዳል ግን ያም ይሄዳል። ወንዱ ምን አይነት ልብስ ነው የሚለብሱት? ሁለቱ ወንዶች ናቸው። ሁለቱም ሱፍ ለብሰው ነው የሚመጡት። እንግዲህ ሴት ሚስት የምትሆነው ማለት ነው፣ ሚስት የሚሆነው ወንድ ሚስት የምትሆነው ወንድ በስነ ስርዓት ቀንድዋን ተቀንድባ ወንድየዋ የወንድ ሴቷ ማለት ነው። ሴቷን ተሰርታ ሙልጭ ተደርጋ ተሰራለች። ጺሟን በሙሉ ትላጫለች። ምን ተብላ ቻፕስቲኳን ምኗን ተቀብታ ሁሉ ነገር ፊት ላይ ያለው ሜካፕ በሙሉ በደንብ ይሰሯታል። ጸጉሯን ደግሞ በሂውማን ሄር ትሰራለች። ከዛ በኋላ ቬሎውን በደንብ አድርገው አስተካክለው አድርገውላት በስነ ስርዓት ኬኩ ተዘጋጅቶ ሁሉ ነገር ወጣለት። የሚዘጋጀው ዝግጅት በሙሉ ለነገሩ ይገርማል። እንደው በሆነ አጋጣሚ ፓርቲው ላይ ተገኝተህ ልታየው ሴት ናት እንጂ ምትል ወንድ ነው ብለህ ልትል አትችልም። እንደው ጊዜ አሁንም አላማ ከዚህ ውስጥ ወጥቶ የራስን ህይወት መኖር ነው እና የምንናደድባቸው ደግሞ ሴቶችን አይነ ጥላዎችን ነው የምንላቸው። ሴቶችን ያው እንደነገርኩ እኛ የምንፈልጋቸው ቆንጆ ወንዶችን ይዘው ሲሄዱ ስናይ ማለት ነው። አይነ ጥላዎች አየህ፣ እቺ አይነ ጥላ ይዛብን ሄደች። እናንተ ለራሳችሁ ስትፈልጓቸው ማለት ነው የምንፈልጋ። በጣም ይገርማል። ሰማችሁ ቤተሰቦች? አይነ ጥላዋ ይዛብን ሄደች። በቃ ያውቁታል ያልኳችሁ ለዚህ ነው። በጥቂቱም ቢሆን ያውቃሉ እነሱ። ለቢዝነስ ብለው የሆነ ወንድ ሲመጣ ለምሳሌ ፈርቶ ከሄደ አይነ ጥላ እንግዲህ የዛ ሰው አይነ ጥላ አይደለም ከሴት ጋር ከወንድ ጋር እንኳን እንዲገናኝ አልፈቀደችለትም ማለት ነው። ይዛብን ሄደች እንላለን። ኧረ እግዚአብሔር ሆይ እነሱ እንኳን የዚህ ደረጃ ያውቃሉ። በቃ ቆንጆ የሆነ ወንድን ስናይ ማለት ነው አንዲት ሴት ይዛ ስትሄድ ብቻ አይነ ጥላ ማለት ነው እንግዲህ ያው እንደሆነ ታውቋል። ይዛብን ሄደች ለማለት ማለት ነው። ሴቷን እኮ ነው አይነ ጥላ የሚሉት። የሚገርማችሁ ነገር እንግዲህ ትክክለኛውን ፍቅርና ትክክለኛውን ጋብቻ ልጅ ሴትዮዋን አይነ ጥላ ብለው ካሏት እነሱ ማን ሊሆኑ ነው? ተገራምጦ ማለት ነው። እነሱ ጋር ያለው አይነ ጥላ ወንድን የሚሽ አይነ ጥላ ነው። ሴቷ ላይ ያለው ደግሞ ትዳር ፈላጊ ስብዕና ያላት ማንነቷ ከወንድ ጋራ ከሴት ጋር ሳይሆን ከወንድ ጋራ መገናኘት የምትፈልግ ነች እቺ ልጅቷ።
በእነዚህ አይን ግን አይነ ጥላ ናት። ነጠቀችን፣ ወሰደችብን። እንግዲህ የቢዝነሱ አይነ ጥላ ነው እንደዚህ የሚለው። ገርኩ በጣም አሰቃቂና እጅግ አጸያፊ ህይወት ስለሆነ የስነ ልቦና መነካት፣ የአእምሮ መታወክ ወዘተረፈ አጋጥሞኛል። ማን ነው ግብረ ሰዶማዊ ወይስ ማን ነው ስለ ግብረ ሰዶም መናገር ያለበት የሚለው ነገር ከኛ በላይ ማንም ሊነግራቸው አይችልም። ስለዚህ እንግዲህ ግልጹን ነገርናቸዋል። ግብረ ሰዶማውያን ኢትዮጵያ ውስጥ አለን፣ ያውም አዲስ አበባ ውስጥ ዜጋ ብለን ራሳችንን ዜጋ ብለን በልዩ መጠሪያ የምንጠራ የራሳችሁ መጠሪያ ነው። ዜጋ ልዩ መጠሪያ ስማችን ዜጋ ነው። ዜጋ ነው የምንለው እንጂ ጌ ወይም ደግሞ ግብረ ሰዶም ብለህ ራስህን አጠራ። እኛም አለ ራሳችን ስንጠራ ልዩ መጠሪያ ስማችን ዜጋ ነው። ዜጋ የሚባል ሰው የማያውቁትን ደግሞ ወደዚህ ህይወት ውስጥ ያልገቡትን ቀጥ ነው የምንላቸው። ኮርማዎች ነው የምንላቸው። ጎረምሶች ማለት ምንም ነገር የማያውቁትን ቀጥ ነው የምንላቸው። ቀጥ ማለት እንዲህ የሚመጣው ገና ያልጀመሩትን በዚህ ህይወት ያልገቡትን ሰዎች ማለት ምንም ነገር አያውቁም። ዝም ብለው ግን በሆነ ገጠመኝ ውስጥ ከኛ ጋር እንትን ሊያደርጉ ይችላሉ። ስለዚህ እሱ እኮ ቀጥ ነው የሚባለው። ገብቶሃል? እኛን ግን ምንድነው እንደነገርኩህ ዜጋ ብለን ስም ያወጣነው። ያም ብቻ አይደለም፣ እንደገና ደግሞ አውጪና ወጪ የሚባል ነገር አለ ውስጥ እንደነገርኩህ። ከእንደገና ወጪም አለ አውጪም አለ በዚህ ህይወት ውስጥ እየኖረ እንደነገርኩህ ደግሞ በጣም ለባህሉም ለቀረጻውም የሚያስጠላ ነው እንጂ አሰቃቂ የሆነ ወሲብ ህይወትን እስከ መለማመድ ደረጃ ድረስ ደርሰናል። በተለያየ መንገድ ማለት ነው። ስለዚህ ልገልጸው ስለማልፈልግ ያ ሁሉ እንዳለ ሆኖ የለም ለሚሉት በጣም ትልቅ የሆነ ስህተት ነው። ዋና ነጥቦች ምንድነው? ግብረ ሰዶማውያን ኢትዮጵያ ውስጥ የሉም ለሚሉ አሉ። እንዳሉ ደግሞ ማረጋገጫው ዋናው እኔ ነኝ። ከኔ በላይ እንግዲህ መስካሪ ማንም ሊመጣላችሁ አይችልም እና መሸፋፈናችሁ ማህበረሰባችን እንዲያበቃ አስተላልፋለሁ። ቅጽል ስሜ ኤሊያና ነው የሚባለው። በ6 ዓመቴ ሐዋሳ ውስጥ ነው ይሄ ድርጊት የተፈጸመብኝ። በአንተ ታሪክ ዙሪያ ነው ይሄ መጽሐፍ የወጣው? አዎ፣ የህይወት ታሪኬን ሙሉ ታሪኬንና የጓደኞቼን የህይወት ታሪክ ሙሉ አድርጎት ያስተላልፋል። በቅድሚያ ስምህንና የስራ ድርሻን። ይሄ ደግሞ ሌላ ነው። በህፃነቱ ተገዶ የተደፈረ የነበረ ልጅ ነው። ከዛ በኋላ ደግሞ ህፃናትን ለመታደግ ብሎ ድርጅት የከፈተ ሰው ነው። የሚገርማችሁ ቤተሰቦች አሁን ቅድም ሲያወሩት የነበረው ነገር ሰምታችኋል። ተጠቂም ናቸው፣ አጥቂም ናቸው። ያ ማለት እንደሚመጣው መንፈስ አይነት ማለት ነው። ቅድም በሴቷ ላይ እንደነገርኳችሁ በወንዱ ላይም ሴት ዛር አይነ ጥላ ያለችበት አንድ ሰው እንዲጠቃ እንዲጎዳ የምትፈልግ ከሆነ ተደፋሪ ታደርገዋለች፣ ሚስት ታደርገዋለች። አንዱ። ሁለተኛ ነገር ደግሞ በውስጡ ያለችው መንፈስ ሴት ዛር መንፈስ ከሆነች ታስደፍረዋለች። ግን ደግሞ ደፋሪውም ወንድ ነው። ደፋሪውም ላይ ያለችው ደግሞ ሴት ዛር አይነ ጥላ ናት። ስለዚህ ሁለቱን እያበከተቻቸው ነው ማለት ነው። ያኛውንም በራሱ ስራ እያበከተችው ነው፣ ይሄኛውንም እያበከተችው ነው። ለመናፍስቱ እንደዛ ነው የሚታየው። ለሰዎቹ ደግሞ ምንም እንዴት ነው? እስቲ ሎሚ ስትመጡ እየጣፈጣችሁ አይደለም አይደል? ይመራል። ቃሪያ ስትበሉ እያቃጠላችሁ፣ ዳጣ ቆጭቆጫ ስትበሉ እየተለበለባችሁ ነው የምትበሉት። ሲጥም ምናምን ብላችሁ አትበሉትም አይደል? ከዚህ ይብሳል። ይሄ ነገር ደግሞ እጅግ በጣም ቆሻሻ የሆነ ነገር እያደረጉ ደስተኞች እንደሆኑ ለመምሰል ይሞክራሉ። ስለዚህ የአስመሳይነት ህይወት ነው። ይሄን ታዲያ ሰዎች ይፈልጉታል አይፈልጉትም? ስለዚህ እላያቸው ላይ ሆኖ እንዲችሉት ይሄንን ጉዳይ እንዲያደርጉትና እንዲቀጥሉበት የሚያደርግ መንፈስ ከሌለ በስተቀር በፍጹም ሰዎች ይሄን ነገር ወደውት ሊቀጥሉ አይችሉም። ሲያረጉት ላያውቁት ይችላሉ፣ ሲፈጽሙት ላያውቁት ይችላሉ። አንዳንድ ወንዶች እንዲያውም ሲያመኝ፣ አሁን ከተጠመቁት ውስጥ መጨረሻ ላይ ኢንተርቪው ያደረኩት ልጅ ሲያመኝ ነው ማቀዋል። ሲያመኝ መጨረሻ ላይ ምን ሆኜ ነበር ስላቸው ይስቁብኛል አለ። እሱ ለካ ሰውሮት በሐሺሽም አይደለም በመጠጥም አይደለም እንዲሁ ሰውሮት ተደፍሯል። ሁልጊዜ እኮ ነው፣ ሁልጊዜ ሲደፈር አይታወቀውም። ከጨረሰ በኋላ ወደ ራሱ ወደ ልቡ ነው የሚመለሰው። ምን እንደተፈጸመበት አያውቅም። ለዚህ ነው የኛን ትምህርት ማዳመጥ ያስፈልገው። ስለዚህ የኛን ትምህርት ፈልገው የሚመጡ ሰዎች የመናፍስት ነገር የገባቸው ሰዎች ናቸው
ብለን የምናገረው ለዚህ ነው። ከተፈጥሯዊ ህግ ውጪ የሆነበት አሰራሩ። ሁለተኛ ነገር ደግሞ እንዴት እየተፈጸመብኝ አላውቅም። አንድ ቀን ከነዚህ ጎረምሶች ጋር ስፈጽም አላውቅም ራሴን አለ። ባልና ሚስት ሙሉ አሉ። ወንድና ወንድ ሆነው ባልና ሚስት ከተጠመቁት ውስጥ ማለት ነው። እና አንዱ ሲነግረኝ አንድ ቀን ባል መሆን አማረኛ አለ። ሚስት ሆኖ የነበረው ባል መሆን አማረኝና እጅግ የመጨረሻ በጣም ከባድ ቅጣት ነው የተቀጣሁታል። እና አይፈልግም ውስጥ ያለችው ቡዳ አይን ጥላ እሱ ውስጥ ያለችው አይን ጥላ በጸበል ባትጋለጥ ኖሮ ይሄን አልነግራችሁም ነበር፣ አላምንም ነበር። ከባድ ቅጣት ቀጣችኝ አለ። አባላዘር በሽታ ታውቃላችሁ? ስጋው የሚንጠባጠብ ሰው እንደዛ ሆነ። ሁለተኛ አላረግም በቃ ሁለተኛ ማን ብሎ ጮኩኝ አለ። ለማን እንደምናገረው አላቅም፣ ለማን እንደማወራው አላቅም አለ። ሁለተኛ በቃ ብዬ ዝም ብዬ ላየሩ ነግረዋለሁ። ስጋዬ ተንጠባጠበ ነው። አባላዘር በሽታ እንግዲህ ስጋ እየተቆረሰ ሁሉ ይወድቃል። በጣም መጥፎ ነው አባላዘር በሽታ። ስለ አባላዘር በሽታ ማወቅ የምትፈልጉ ካላችሁ ግቡና እዩት። እሱን በሽታ የሚያመጣ መንፈስ አለ። እሱ ራሱ የአባታችን የአቡነ ሀብተ ማርያም ገድል ላይ በሽታ መሆን የሚችሉ መናፍስት እንዳሉ ይናገራልና ሌላ ጊዜ በሰፊው መጣለው። በተለይ በዘር የሚተላለፉ በሽታዎች አሉ። ስኳር፣ ትራኮማ ወይም ግላኮማ፣ ኮሌስትሮል፣ አስም ምናምን የሚባሉ ብዙ 8 በሽታዎች አሉ። ይሄን ማወቅ የምትፈልጉ ገጠመኝ 160 የዛሬ 4 ዓመት የለቀኩት ገጠመኝ ላይ በደንብ አለ ጠቅሼዋለሁ። በዘር የሚተላለፉ በሽታዎች እና ይሄ ልጅ ባልሆኜ አንድ ቀን እስቲ ሊገናኝ ብሎ ቢያደርገው አይነ ጥሏ ተቆጣችው። ከዛ ከሳምንት በኋላ ግን በቃ ያልጋ ቁራኛ ሆኖ ቀረ። በጣም ከባድ ህመም ውስጥ ገብቶ በሱ ምክንያት ነው ጸበል አምጥተው ሲሰጡት ጎረቤት ምናምን ሲድን አይተው ነው ሌሎቹም የመጡት የዳኑት እየተሳቡ የመጡት። ምክንያቱ እንዲያውም ለመለወጣቸው ምክንያት ይሄው ልጅ ነው። ሱልጣን ሙሄ ሁሴን አስፋው እባላለሁ። የብራይት ፎር ቺልድረን ቮለንቲር አሶሲዬሽን ኤክዚኪዩቲቭ ዳይሬክተር እና መስራች ነኝ። ማህበራችሁ መቼ ነው የተመሰረተው? በ1996 ዓመተ ምህረት። ከዚህም በፊት ባንተ ላይ የደረሰ ጥቃት አለ ይባላል። ምን ያክል እውነት ነው? ትክክለኛ 100% እውነት ነው። እነማን ያደረሱበት? የውጭ ሀገር ዜጎች ናቸው። እንግሊዛዊና ካናዳዎች ናቸው። 4 ወይም 5 የሆኑ ፈረንጆች ደፍረውኛል ማለት ነው። እዛው እንደዚህ ያደረሱ እንግሊዛዊ ነው 9 ዓመት የተፈረደበት። የአሁኑ ህግ ግን ስንት ዓመት ይላል? እስከ 25 ዓመት። እሺ እንዴት ሊደርስብህ ቻለ? በእናትና አባት በማጣቴ እዛ ውስጥ ካሉት 300 ህጻናት መካከል ከ50ዎቹ አንደኛው ነኝ ማለት ነው። ግብረሰናይ ድርጅቱ የሀገር ውስጥ ነው ወይስ የውጭ? የውጭ ሀገር ድርጅት ነው። እንደስሙ ቴርዞም ሉዛን ኢትዮጵያ ባይት የኢንተርናሽናል ኤንጂኦ ነው ማለት ነው። ስንት ዓመት ህጻን ነበር? እኔ የ13 ዓመት ህጻን ልጅ